ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዘገባዎቹን ወደ እናንተ በማድረስ እኔ ሶፊያ ከድርነኛ አብራችሁን ቆዩ። በምዕራብ ጎጃም ዞን ቡሬ ወረዳ የሚኖሩ የኦሮሞ ተወላጆች በፋኖ ታጣቂዎች ማንነት ተኮር ጥቃት እየደረሰባቸው መሆኑን ገለጹ። ከዚህም በፊት ጽንፈኛ ቡድኑ በቡሬ ወረዳ ሶንታሞ ፈጣን ሶንታሞና በቆ ጣቦ ቀበሌዎች በፈጸመው ጥቃት ከ350 በላይ ንጹሃን መገደላቸውን ነዋሪዎች አስታውሰዋል። በጥቃቱ ከ3000 በላይ ሰዎች ተፈናቅለው ወደ ኦሮሚያ ሸሽተው የነበሩ ሲሆን በአካባቢው መጠነኛ መረጋጋት በመፈጠሩ ወደ ቀያቸው እንደተመለሱ ይናገራሉ። በጉዳዩ ላይ ተጨማሪ ዘገባ አለ። ባለፉት 4 ዓመታት በአማራ ክልል ጽንፈኛ ቡድን ታጣቂዎች ማንነት ተኮር ጥቃት አያሌ ንጹሃን መገደላቸውንና በመቶ ሺዎች የሚቆጠሩ በተለያዩ ጊዜያት ለመፈናቀል ተገደደዋል። በአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ የፋኖ ታጣቂዎች ከዚህን ቀደም በኦሮሞ ተወላጆች ላይ ባደረሱት ጥቃት በርካታ ሰዎች ሲገደሉ 3000 ነዋሪዎች ደግሞ ተፈናቅለው የአባይን ወንዝ ተሻግረው በኦሮሚያ ክልል ተጠልለው ቆይተዋል። በፋኖ ታጣቂዎች ማንነት ተኮር ጥቃት ከምዕራብ ጎጃም ዞን ቡሬ ወረዳ በቆ ጣቦና ሶንታሞ ቀበሌዎች የተፈናቀሉ ከ3000 የሚበልጡ የኦሮሞ ተወላጆች ለ4 ወራት ገደማ በኦሮሚያ ክልል አሙሩ ወረዳ ተጠልለው መቆየታቸውን ይናገራሉ። ከ4 ወራት ቆይታ በኋላ በተለያዩ አካላትና በመንግስት ድጋፍ ወደ ቀያቸው መመለሳቸውን ገልጸዋል። ነገር ግን በአካባቢው ያለው የጸጥታ ሁኔታ አሁንም አስተማማኝ አይደለም ይላሉ። በአካባቢው የነበሩ የመንግስት ኃይሎች መውጣታቸውን ተከትሎ በቅርቡ የፋኖ ታጣቂዎች ወደ አካባቢው መስፋፋታቸውን የሚገልጹት ነዋሪዎች ለደህንነታቸው ከፍተኛ ስጋት እንደደረሰባቸው ተናግረዋል። ኦሮሞ በመሆናቸው ብቻ ጥቃቱ እየደረሰባቸው መሆኑን የገለጹት የነዚህ ቀበሌዎች ነዋሪዎች መንግስት ተገቢውን ጥበቃ እንዲያደርግላቸው ተማጽነዋል። በተመሳሳይ ዜና የአማራ ክልል ጽንፈኛ ታጣቂ ቡድን ፋኖ በቅማንት ብሔረሰብ ተወላጆች ላይ የሚፈጽመው ብሔር ተኮር ጥቃት ተጠናክሮ መቀጠሉን የብሔረሰቡ ተወላጆች ገለጹ። ሰሞኑን በማዕከላዊ ጎንደር ዞን በተለያዩ አካባቢዎች በሚኖሩ ቅማንቶች ላይ ግድያ፣ እገታና ዘረፋ እየደረሰባቸው መሆኑን ተናግረዋል። ዝርዝሩ እንደሚከተለው ይቀርባል። የአማራ ክልል ጽንፈኛ ታጣቂ ቡድን ፋኖ በአማራ ክልል ውስጥ በሚኖሩ እንደ አገው፣ ቅማንት፣ ኦሮሞና ሌሎችም ብሔሮችና ብሔረሰቦች ላይ ማንነት ተኮር ጥቃት መፈጸም ከጀመረ ዓመታት ተቆጥሯል። በተለይም ከቅርብ ጊዜ ወዲህ በጎንደር አካባቢ በሚኖሩ ቅማንቶችና አገዎች ላይ መጠነ ሰፊና ተከታታይ ጥቃት እያደረሰ መሆኑን የብሔረሰቦቹ ተወላጆች ይገልጻሉ። በዚህ ሁኔታ ከትናንት በስቲያ ማለትም ጥቅምት 3 2017 በማዕከላዊ ጎንደር ዞን በጎንደር ዙሪያ ዳዋ ዳሞት ቀበሌ ጽንፈኛ ታጣቂዎቹ በፈጸሙት ጥቃት ንጹሃን የቅማንት ተወላጅ አርሶ አደር መገደሉን ምንጮች ገልጸዋል። ሌሎች 2 ሰዎች መታገታቸውንም የብሔረሰቡ ተወላጆች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። ከታገቱት ሰዎች መካከል አንዷ የሟች ባለቤት መሆኗን የገለጹት የብሔረሰቡ ምንጮች አንድ ቀን ካሳደሯት በኋላ መልቀቃቸውን ገልጸዋል። እንዲሁም ሌላኛው ታጋች እስካሁን ያለበት ሁኔታ ለመታወቁን አክለዋል። በተመሳሳይ በጭልጋ ወረዳም በተለያዩ ቀበሌዎች በተደጋጋሚ ጥቃት እያደረሱ መሆኑን ተናግረዋል። የጽንፈኛ ኃይሉ ዓላማ ቅማንቶች ማጥፋት መሆኑን የገለጹት የብሔረሰቡ ተወላጆች ይህን ህልሙን ለማሳካት በተደጋጋሚ ግድያ፣ እገታና ዘረፋ እየፈጸመ ይገኛል ብለዋል። በሌላ ዜና በአሜሪካ ኮሎምበስ ኦሃዮ የሚገኘው የኦሮሞ ማህበረሰብ የ2024ን ኢሬቻ በዓል አከበረ። በኮሎምበስ ኦሃዮ የሚኖረው የኦሮሞ ማህበረሰብ በዓሉን በኦሮሞ ባህላዊ አልባሳት አሸብርቆ አክብረዋል። በበዓሉ ላይ አባቶች፣ እናቶች፣ ቀሬና ቄሮች እንዲሁም ህፃናት ተገኝተዋል። አቶ ታዲዮስ ታንቱ በተከሰሱባቸው ወንጀሎች ጥፋተኛ ተባሉ። በእስር ላይ የሚገኙት አቶ ታዲዮስ ታንቱ በተከሰሱባቸው የጥላቻ ንግግር ማሰራጨትና የእርስ በርስ ግጭት መቀስቀስ ወንጀል ጥፋተኛ መባላቸው ተገልጿል። አቶ ታዲዮስ ታንቱ በተከሰሱባቸው ክሶች በትናንትናው ቀጠሮ የጥፋተኝነት ፍርድ የተሰጠው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስትና ህገ መንግስታዊ ጉዳዮች ወንጀል ችሎት ነው። ተከሳሹ ሰኔ 20 ቀን 2014 የጥላቻ ንግግር በማሰራጨትና የእርስ በርስ ግጭት በመቀስቀስ ወንጀል ፈጽመዋል በሚል በፍትህ ሚኒስቴር በተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ህግ በኩል ተደራራቢ 4 ክሶች ቀርቦባቸው እንደነበር ይታወሳል። በመጨረሻ ዜና የኢትዮጵያ ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ የሚገዙበትንና የሚሸጡበትን ዋጋ መካከል ያለው ልዩነት ከ200 መብለጥ እንደሌለበት አሳሰበ።
አዲስ የምንዛሬ ተመን አሰራር ተግባራዊ መደረጉን ተከትሎ በውጭ ምንዛሬ ገበያ ላይ ያሉ ሂደቶች ሲከታተል የመቆየቱን የገለጸው ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ የሚገዙበትና በሚሸጡበት መካከል ያለው ልዩነት በዓለም አቀፍ አሰራር መሰረት መሆን እንዳለበት አመላክቷል። አሁንም ቢሆን ንግድ ባንኮች የውጭ ምንዛሬ መግዣና መሸጫ ዋጋቸውን ገበያ መር በሆነ መንገድ መተመናቸውንና ይህንኑ ዋጋቸውን በተናጥል በየቀኑ ማሳወቃቸው መቀጠል እንዳለባቸው ብሔራዊ ባንኩ በመግለጫው ጠቁሟል። እስካሁን በነበረው አሰራር ንግድ ባንኮች ከውጪ ምንዛሬ ሽያጭ ጋር ተያይዞ የሚጠይቁትን ኮሚሽን ከምንዛሬ መሸጫ ጋር ደርበው ያስታውቁ እንደነበር ጠቅሶ ወደፊት ግን ኮሚሽኑ ከምንዛሬ መሸጫ ጋር ሳይሆን በተናጥል ለደንበኞቻቸው እንዲያሳውቁ አዘዋል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።